አላህ ሶስት ነገርን ይወድላችኋል። ወየስኸጡ ለኩም ሰላሰን ሶስት ነገርን ደግሞ ይጠላባችኋል። የርዳ ለኩም ይወድላችኋል። አን ተዕቡዱሁ እሱም ብቻ እንድትገዙ፣ ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ምንም ላታጋሩ፣ ወአን ተዕተሲሙ ቢሐብሊላሂ ጀሚዓን በአላህ ገመድ በላ ኢላሃ ኢለላህ አንድ እንድትሆኑ አላህ ይወድላችኋል። ወላ ተፈረቁ እንዳትለያዩ ልዩነትን አስወግዱ። ወየስኸጡ ለኩም ሰላሰን ሶስት ነገር ይጠላባችኋል። ቂለ ወቃል እንዲህ ተባለ እንዲህ ወጣ ያረባ ወሬ ላይ እንዲህ ብሎ ወሬ ማናፈስ ይጠላባችኋል። ወከስረቱ ሱአሊ ጥያቄን ማብዛት፣ ወኢዳአቲል ማል ገንዘብን ማባከን አላህ ይጠላባችኋል። ለምን? የሙስሊሙን አንድነት የሚያበላሽ ነው። ምን? ልዩነት፣ ስሜትን መከተል። በማዕከላችን ልዩነት ቢመጣ መፍትሄው ቁርአን ሐዲስ ነው። ወአጢዑ ላህ ወረሱለሁ አላህን መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አለ አላህ። ፈተፍሸሉ ወተዝሐበ ሪሑኩም ኃይላችሁ ይወገዳል፣ ትበታተናላችሁ። ወስቢሩ ኢነላሃ መዐ ሳቢሪን ታገሱ፣ አላህ ከታጋሾች ጋር ነው አለ አላህ።